ቤተሰቦችም እንድታውቁት የምፈልገው ነገር አንተም እንድታውቀው የምፈልገው ነገር ዩቲዩብ ቪዲዮ አብረን አንሰራም። እዚህ ዩቲዩብ ቪዲዮ ከዚህ በኋላ አንሰራም። በምንም አይነት ያንገናኝም ነው ተዋወቅነውም ቪዲዮ ላይ ስለሆነ ስንለያየን ቪዲዮ ላይ መሆን ስላለበት ፍቅረኛ ካለው ሰው ጋር አልሰራም። ኖርማል ሌላ ነገር አንቺ አሁን ወደፊት ሳይሆን የግድ ፍቅረኛ የለው ሰው ልትፈልጊ ነው? አይ ከመሰሪው ሰው ጋር ሪሌሽንሺፕ መጀመር ትፈልጊያለሽ? ኖ ይኸውልሽ እኔ ፍቅረኛ ካለው ሰው ጋር ስራ አልሰራም። ተረጋጊ። ኖ ከዚህ በላይ የሆነ ማለት የሆነ መጥፎ ቃል እንዳይወጣ ነው ካፌ የፈለከው? አረ ማርያምን ቁሚ፣ በቃ ማርያምን ቁሚ። ሄዱ ማርያም ጫፍሽን አልነካሽም። ቁሚ እንዴ እኮ አሁን እስኪ ፍቅረኛ የሚያዝ ያው ካንቺ ከኔና ካንቺ ስራ ጋር ምንድን ነው ያዝ? አይ አይደለም። ሰላም እንዴት ናችሁልን ውድ ቤተሰቦቻችን? እኛ ያለን እግዚአብሔር ይመስገን እንዲህ እንዳማረብን ፋፈሽ እንዳለን አለን። ክብር ይስፋ ለመድኃኒዓለም። ትላንትና ቪዲዮ ተለቆ ነበር ላይክ እና ኮሜንቱ ትንሽ አደጋ ላይ ነበር እና እንደዚህ ትሆናላችሁ ብለን አላሰብንም ነበር። ሄሉንም እንደዚህ ትከፋለች ብለን አልጠበቅንም ነበር። በጣም ደበራት። ጭራሽ ቪዲዮም ከሆነ በኋላም ላገኛት አልቻልኩም። ስልክም እያነሳችልኝ አይደለም። ማታ ነው አጋጣሚም ደውዬላት ምን ፈለክ ብላ አነሳችልኝ ማለት ነው። ሰው ምን ፈለክ ባለችበት ወይ ዛሬ ቀጠርኳት ማለት ነው። ዛሬ ቀጠርያት ይቅርታ ልንጠይቃት ዘንድ ተገደናል። ኤኒዌይስ ግን ማወቅ ያለባችሁ ነገር በመጀመሪያ ይቅርታ እንጠይቅ እንዴ? አንጠይቃ። በመጀመሪያ ሁላችሁም በጣም ይቅርታ ውድ እህታችሁን ስላስከፋን። አይለምደንም። ሄርሚ ማለት እኔ አብሮ አደጌ ናት። አንድ ሰፈር ተወልደን አድገን ነው ለዚህ በቃን ሰዎች ነን እንጂ ፍቅረኛ አይደለችም እንዴ? ፍቅረኛ አይደለችም። እኔ ላይክ ሄሉ ስትጫወትብኝ ነበር የከረመችው እና ትላንት አንድ ጊዜ ፕራንክ ባረጋት ሁሉም ተነሱብኝ። ኤኒዌይስ ግን ሄሉዬን ስላስደበርናት ስላስከፋናት በጣም ይቅርታ። አሁን ሄሉዬን ጠርተናታል ይቅርታ ለመጠየቅ ፕራንክ ብለን እናስባለን። አይ ሄሉ ቃሏን ታከብራለች። ግን በስንት መከራ መስልሽ በእውነት ግድ የለሽም። አዎ እኔ ፍቅረኛ ያለው ሰው አላገኝም ማለት ይማል ይዙተው እኔ ፍቅረኛ ያለ አላገኝም እንደዚህ ማረክ ሰው አይደለም ምናምን ብላኝ በስንት መከራ ነው የቀጠርኳት። ሄሉን ያውቋታል ከኔ በላይ እነሱ ምን አይነት ምንድነው የሚባለው በቃ እንደዛ አፈሬ ዘለው ነው የሚወጣው። በጣም ውስጧ ባዶ ስለሆነ ቶሎ ነው የሚከፋት። ስትቀየም ብዙ ጊዜ ታኩርፈኛለች አይነት ነገር። ግን የዛሬው በመከራ ነበር ዛሬ ቀጠርኳት ማለት ነው። ሄሉዬን ቀጠረናታል። ግን እንደመጣች ላይክ ቪዲዮ ማረለ ፕራንክ መሆኑን አንናገርም። ትንሽ እናስለፍልፋት ትንሽ እናስለፍልፋት ምናምንና መጨረሻ ላይ ግን ያው ፕራንክ መሆኑን እንነግራታለን። ሄርሚ አብሮ አደጌ እህቴ እንደሆነች እንነግራታለን ማለት ነው። ኤኒዌይስ እንሳ የሚቀጠርካት አሁን ነው ኦልሞስት 20 ደቂቃ ምናምን ይቀራል እና በሰዓቷ የምትገኝ ሴት ናት ሄሉ ማለት። አንቺ አረፈርሽ ዛሬ አረፈርኩ ሁሉ እንዳረፈርሽ አንዴ። ኤኒዌይስ ግን በጣም ይኸው ከልብ ሁለታችንም ስም ይቅርታ ጠይቃለሁ ማለት ነው። ሄሉዬን አይስደውኝ አትስደውኝ አትርገጥኝ እባክህ እኔ እህቱ ነኝ በቃ ሄሉዬን ጠርተናታል። ግን እንደመጣች ፍራንክ መሆኑን አንናገርም። መጨረሻ ላይ ፍራንክ መሆኑን እናገራለን ማለት ነው። ትናንትና እንዳስከፋናችሁ ዛሬ በደንብ አድርገን እንክሳለን ማለት ነው። እስቲ ግን በነገራችን ላይ ይሄን ቪዲዮ ላይክ ሼር አድርጉልን፣ ቻናሉን ሰብስክራይብ አድርጉልን። የኔንም ቲዩ ገባ እያላችሁ የሄሉንም ቲዩ ብቻ በቃ ሰብስክራይብ አድርጉልን፣ እንደሚሆን አድርጉልን። ሄሉዬን እንጠብቃት አይደል? ሄሉዬን እንጠብቃት። አብራችሁን ቆዩ። ጀምራችሁት እስከምንጨርሱ ድረስ የትም እንዳትፋቱን። ወዳችኋለሁ። አትመጣም እንዴ? አሁን እንደመጣች አሁን ሄርሞን በጥፊ ቆይ ተረጋጊ። እንደዚህ አይደለም። ግን አንቺ በዛ ሰዓት ፍራንክ ነው እንዳትይ አላትም። አረ የለም ፍራንክ ነው ግን እንዳላት ፍራ ምን ፍራንክ ነው? አይ እኔ ይዝሻለሁ በደንብ እሷንም እንዲያርግ ምናምን ሸፍናታለሁ እንጂ በነገራችን ሄለን በጣም ኃይለኛ ናት። ተረጋጊ። እንዲህ የዋህነቷ ናት። በጣም ኃይለኛ ናት።
ትወዳለች ማለት ነው ሄሉ እንዴ እኔ ራስ በጣም ነው የምወዳት ሺ ስማርት በጣም እስኪ ደውላት ቼክ ለማድረግ አይ የመጣሽ አሁን ካላነሳችልኝ ስለሚደብረኝ ገብቶሻል ከጠራታለሁ አንዴ ነዝናዛኑ ብለሽ ታሚኛለሽ አሉ ለሌላ ያማሽ መስሎሻል ያልኩሽ ለሌሎች ደግመሻል አውራሽ የደበኩልሽ ስታሚ ስሙ ስተትሽ አዝኜ ባመልሽ ብመክርሽ አንቺ ነው ነዝናዛ ነው እያልሽ ታሚኛለሽ አሉ ለሌላ ያማሽ መስሎሻል አይ ለሌሎች ደግመሻል እንዴት አይበት አይ አማን አይ ስልክሽን አደብድቢ ስልክሽን እንዴ ቢስ ነው ቆየሽ በጣም ስራ ነበር እንዴ ስንት ደቂቃችን ከቆም በጣም ቆየ 25 30 ደቂቃ አለ ለመጀመሪያ ጊዜ ባይዘው ቢስ ታረፍት አረ አታረፍት አረ በጭራሽ አታረፍት እንዴት ነሽ ቢስ ነው አይ ማን ነው ትናንትና እኮ ትንሽ ደበረና ማይደረግ ነገር አደረግ መሰለኝ በጣም ለዛ ነበር ማታ አደዋውላችሁ አይ ጥሩ ነው ሰዓት እንደውም ደውላት ብላኝ እኔ መደወል አልፈልግም አክቹሊ ደውላት ሴት ስለሆነች ስሜትሽ ገባትና እስቲ ደውላት ቼክ አድርጋታለች አይ ጥሩ ነው ሴትን በመረዳቷ አከብራታለሁ ታከብርሻለች እኔም አከብራታለሁ እንዴት ነሽ ተረጋጋሽ ትናንት ከነበርሽበት ነው ትወጫለሽ ብዬ አስባለሁ ኧረ እኔ ምንም አልሆንኩ ምንም ያልጠበቅኩት ነገር ገጠመኝ ከዛ በዛ ነገር ተገረምኩና ምናምን የሰው ማንነት ሲገባኝ መሄድ ስለነበረብኝ ሄድኩኝ እንጂ ምንም የተፈጠረ ነገር የለም ምንም አይፈጠርም ግን ትናንትናውን ስልክ ደውዬ ስታነሽ ሄሎ ማለት ሲገባሽ ምን ፈልክ ነው ያልሽኝ ነው አቤ በጣም የመጀመሪያ ጊዜ እንደዚህ ስታወራኝ ኢዝ ነው የምትለኝ ሁሌ ስደውል ትናንት ግን ምን ፈልክ ነው ያልሽኝ ያው እንግዲህ ምንም ባትሆኚ እንደዚህ አትሆንም ብዬ አስባለሁ በሰራው ስራ ያው ይወቀስም ይመሰገንም ዘንድ ግድ አይደለም ለዛ አዎ ግን ከዛ በኋላ ያው እኔ እናንተ ያው ምን እንደዋወልበት ነገር የለም አይደለም ኦሬዲ ስለዚህ ለዛም ነው ያልኩት ማለት አይ አክቹሊ ያው ዛሬ ያለውን ነገር እንፈታለን ብዬ ስላሰብኩኝ ነው ሄርሚንም ያው ከሰዓቷ ላይ አጣብብኝ ምናምን የጠሯት የሚልበት ቢዚ ነበረች ስላለ አንተ ቀደም አውርጭ መነጋገሩ አይከፋም አክቹሊ ነገር ምን ልስላል በቃ ችግር የለም ከኛን ጀምረና አይ እሷንም ሐሳብ እንቀበላለን ትላንትና ትንሽ ቢሆን አስደብረናታል መሰለኝ እኔም ትንሽ ተናገርኩ መሰለኝ አንቺም ትንሽ አልተናገርሽም አክቹሊ አንቺ ያው ማለት ያለብሽን ነገር ነው የተናገርሽው እንጂ ግን እኔ ትንሽ አስደብርኳት አይ ቲንክ ማገናኘት አልነበረብኝ መሰለኝ አይ ያስደብርኳት ምናምን ስለመሰለኝ የዚህን ያህል ላይክ ባትተዋወቁ ኖሮ ይሄ ነገር አፕን አያደርግም ነበር አይፈጠርም ነበር አይደል ነበራት ሄሉይ ልክ ነኝ አይ ኖርማል ነው አንተም ትክክል ነህ ሁሉም ብቻ በየእንትኑ ትክክል ነው ሌላ ምንም ማለት የምችለው ነገር ስለሌለ እሷም አንተም ምንም ሁላችንም ትክክል ነን በየአስተሳሰባችን ሰው ምንም ኖርማል ነው ምንም ችግር የለውም ኦኬ እንጂ ማስተዋወቂ ምንም ጉዳት አልደረሰብሽም እሷ ጋር እንደም ማስተዋወቂ ደስ ብሏታል አይደል አዎ በዛው ይወዳሽ ነበር እኮ መጨረሻ ላይ አበላሽሽ እንጂ አንቺ ለእኔ በማንም ተወደድኩ አልተወደድኩ ምንም የሚመስለኝ ሰው አይደለሁም ሁሉም ሄርሚ ወደደች ማለት አይደል ዓለም እንደወደዳት አረ ዓለምን አንቺ በቂ ነሽ ዓለም ከሚወደድ ማንም ሰው ቢወደኝ ምን ያናል ግድ የለኝም እና ኦኬ ብዙም ያናል ባታካብዱት ደስ ይለኛል ለነግራችሁ የመጣሁት ነገር አለ ሶ ያንን ልንገራችሁና እኔም ወደምሄድበት እናንተም ያው የራሳችሁ ነገር ፕሮግራም ይኖርባችኋል እሷም የቢዚ ናት እኔም እሄዳለሁ ሶ ልናገርና እሺ ያው ትላንትና እንዳልከው ፍቅረኛ ባለ መጀመሪያ ላይ ላይክ
ስንተዋወቅ ምናምን ጠይቄህ ነበር አይደለ ፍቅረኛ አለው ይሄ ምናምን ብዬ የዛኔ አልተዋወቃችሁም ስለነበር ይለኝም በላይ ነበር። ከዛም በኋላ ደግሞ ትላንት ደግሞ ያው ፍቅረኛ አለኝ ብላ እውነቱን ነግረኛል አይደለ እንዴ? ያው ቴንክ ዩ ስለነገርከኝ አመሰግናለሁ። ምንም ማለት ቶሎ በመናገርህ ማለት ነው። ስለዚህ አሁን ደግሞ ልልህ የምፈልገው ነገር ምንድነው መሰለህ? ከዚህ በኋላ ያው ማለት ጥሩ ነው ቪዲዮ ካሜራው መያዝህም ባቲዝም ደግሞ ኦሬዲ ቪዲዮ መስራታችን አይቀርም ነበር እኔ እናንተ ማለት ነው። ቪዲዮ ላይ መተን መናገራችን አይቀርም ነበር። ከዚህ በኋላ ያው ቤተሰቦችም እንድታውቁት የምፈልገው ነገር አንተም እንድታውቀው የምፈልገው ነገር ዩቲዩብ ቪዲዮ አብረን አንሰራም። ከዚህ በኋላ ዩቲዩብ ላይ ነው እንጂ ቲክታክ ላይም እኔ እና እሱ አብረን የምንሰራው ቪዲዮም አልነበረም። ዩቲዩብ ላይ ነበረ ከተዋወቅን ጊዜ ጀምሮ ምናምን ምንሰራው ማለት ነው። ያው እኔም ጋር እሱም ጋር ምናምን ቪዲዮ ለቅ ነበር እንደምታውቁት ማለት ነው። ያው ስለምታዩ ከዛሬ ደግሞ ጀምሮ ዩቲዩብ ቪዲዮ አብረን አንሰራም። እሱም ከሌላ ከፈለገው ሰው ጋር ወይም ከሷ ጋር ይመጣላችኋል፣ እኔም ደግሞ ከሌላ ሰው ጋር እመጣለሁ ማለት ነው። እና ይሄንን ማለት አሁን ከሌላ ሰው ጋር መምጣት ያስችልሻል ማለት ከሌላ ሰው ጋር መስራት ምናምን ያስችልሻል? እኔ አክቹሊ ካንቻም ከሌላ ሴት ጋር ምናምን ድጋሚ እንድሰራ ትፈልጊያለሽ? ከለመድኩት ሰው ጋር አይደል? አዎ ይሻላል። እኔ እሷንም አንድ ዳውን ከሌላ ሰው ጋር ብጀምር ድጋሚ ማስከፋት ነው ሰምነው። ከፈለክ ከሷ ጋር ስራ ከሷ ጋር እንትን ነው ይሄ ፕራይቬት ነው ብዙ ነገራችን ሶሻል ሚዲያ ላይ ኦሬዲ አሁን ወጣኩ ማለት ወጣሁ አንድ እኮ ወጣ ነው እንጂ አሁን ፍቅረኛ እንዳለኝ ያውቃሉ አክቹሊ። ግን አሁን የዕለት ጉዟችንን በፊት አያውቁም ነበር እኮ አሳወቃቸው። ስታሳውቃቸው አለኝ ብቻ ሳይሆን ይዛት አይደል የመጣው ሶሻል ሚዲያ ላይ ወጣልኝ። ሶሻል ሚዲያ ላይ ወጣች። አሁን አትደጋገምም ነው አንድ ያሳየው በቃ አትደጋገም ማለት ያ ነገር ብዙ እንትን ያለው ነገር አይደለም። ያ ነገር ደግሞ ብዙ ለውጥ ያለው ነገር አይደለም። እንደኔ ሐሳቤን ልንገራችሁና እናንተ የፈለጋችሁትን መወሰን ትችላላችሁ። እኔ ግድ የለኝም ማለት እናንተ እናንተ የፈለጋችሁትን መወሰን ስለምትችሉ ማለት ነው። እኔ ከሌላ ሰው ጋር እመጣለሁ፣ አንተም ደግሞ ማለት እንደፈለክ። ኦኬ አሁን አንቺ ያስችልሻል ማለት ነው? ማለት ያስችልሻል ከሌላ ሰው ጋር መስራት አሁን ድጋሚ አንዳም ፍቅረኛ መያዝ ያስችለዋል። እኔ ለምን አያስችለኝ? እኔ ማሪ ላይፌ ነው እኮ እንዴ፣ ሪል ላይፌ እኮ ነው። እኛ ስራ ነው ያገናኘን እኮ እንዴ እኮ። ታዲያ ከስራ ባሻገር ምንም ነገር እኮ የለንም የሚሉ እንዴ እኮ አሁን እስከ ፍቅረኛ መያዝ አሁን ካንቺ ከኔና ካንቺ ስራ ጋር ምንድነው መያዝ? አይ አይደለም እኔ ስለማልፈልግ ነው እንጂ ምንም የሚያገናኘው ነገር እኮ የለም። በቃ አሁን እኔ አልፈልግም እኮ ለምን አሁን እሷ ፈቅዳለች፣ አንቺ ፈቅዳሽን ሰጥተሻታል። አዎ ችግር የለውም እሷ ችግር የለውም ብላለች እኮ ነው። ትላንትም እኮ አብራችኋት ከዚህ በኋላ ብላ ነበር። ወደ ከነከናት ማታ ከነከናት የዋህናት ሰዓት ምስኪን ነው። የዋህም ምስኪንም አይደለም። እግዚአብሔር ይመስገን ለኛ የሆነች ታየሽ አይደል? በቃ አይ አክቹሊ እኔ ውሳኔን ነግሬያቸዋለሁ ኦሬዲ። ስለዚህ ዩቲዩብ ቪዲዮ ከዚህ በኋላ አንሰራም፣ በምንም አይነት ያንገናኝም ነው። በዛው ለቤተሰቦች ምናምን በዛው እንንገራቸው ብዬ ነው። ምክንያቱም የተዋወቅነውም ቪዲዮ ላይ ስለሆነ ስንለያየም ቪዲዮ ላይ መሆን ስላለበት ኦኬ በዛው እንንገራቸው ብዬ ነው። ምክንያቱም ዝም ብለን ስንጠፋ ምናምን ወይ እኔ የበደልኩ አንተ የበደልክ ምናምን ነው የሚመስላቸው። ገባህ ማለት የሆነ ችግር ያለ ስለሚመስላቸው እነሱም ከሚደብራቸው እዚህ ላይ እንጨርስና እናንተም መልካም ይላል ያላችሁ። እኛ መልካም ይሆናል፣ ችግር የለም። አሁን እኛ እንፍታውና ላይክ አሁን እነሱም ከምናስደብራቸው ምን እንሂድ አይደለ? አይ እኛ አልጨረስንም አክቹሊ እንዴ ማለት ማውራት እኮ እኔም ለዚህ ጉዳይ ነበረ ምናምን የተገናኘነው እኮ አንቺ አወራሽ እኛንም ስሚና እንዲያ ማለት እናንተን እኮ ዋይ ከዚህ በኋላ አሁን ለምሳሌ እኔ አሁን ከዚህ በኋላ ከማን ጋር እንደምትሰራ ምናምን እሱ የኔ ጉዳይ እኮ አይደለም። እኔ አሁን ከማን ጋር እንደምትሰራ አንተ ጉዳይ አይደለም አይደል? አይመለከተኝም። እኔ ግን በቃ ላይ ነገር ከሚፈጠር ሌላ ፕሮሰስ አሁን ከምናካሄድ በቃ ያለውን ነገር ያለውን ችግር እንፍታው ምናምንና አይ ከዚህ በላይ እኔ ማለት ማውራት ምናምን ትችላለህ፣ ግን ከዚህ በላይ እኔ ጋር የሚቀየር ነገር ግን የለም ማለት ፍቅረኛ ካለው ሰው ጋር አልሰራም። ኖርማል ሌላ ነገር እኮ አንቺ አሁን ወደፊት ሳይሆን የግድ ፍቅረኛ የለው ሰው ልትፈልጊ ነው ሐሳብሽ? እኔ ፍቅረኛ አሁን ሁሉም ፍቅረኛ ከመሰሪው ሰው ጋር ሪሌሽንሺፕ መጀመር ትፈልጊያለሽ? ኖ ይኸውልሽ እኔ ፍቅረኛ ካለው ሰው ጋር ስራ አልሰራም። ለምን እኮ ምንድነው ሪዝን? እሱን የራሴ ምክንያት አለ። አሁን እኮ እንዳለ እኮ አሁን አብዛኛው እኮ እንዳለ ፍቅረኛ ያለው እኮ ሲንግል አታገኝም።
እሺ እኔ አፋልግሻለሁ ችግር የለም እሱን ፈልጌ አጥቼ ምናምን ከዛ ባወራ አይሻልም እኔ ራሴ ፍቅሬ እኔ ያለው ችግር የለም አፋልግሻለሁ እኔ ችግር የለም አይ ነው ኖርማል ችግር የለም አንተ ግን የወላ ፕሮሰስ አሁን ከምትደክሚኝ ከምትፈልጊ ምናምን በቃኛ አሁን ተላምደናል ገብቶሻል አረ ኖርማል ነው አይ እንደተላመደን እንጨርስ እኔ አልፈልግም ኖርማሊ ማለት ይሄ ነገር ለኔ እንትን ሆኖ ስለማይታየኝ ተገቢ ሆኖ ስለማይታየኝ እንደዚህ አይነት ነገር ውስጥ እጄን አላስገባም ስለዚህ በቃ እንዲወሰንሽ ውሳኔ ነው ነው እንደዛ ከዚህ በኋላ እንገናኝ እኮ እስከ ዛሬ የሰራናቸው ቪዲዮዎች ምናምን በቃ እንደማይሆን ሊሆን ነው እንዴ ለምን ብዙ ነገሮችን አቀረናል ምናምን እኮ ኖ እኛ ስንለይ ዩቲዩብ እኮ የሆነ አይደለም ገብቶሻል በቃ እንዴት ተወደናል ምናምን እንጨርስ እንደተወደድን በቃ ዛሬ በጣም ብዙ ነገሮችን አስበናል ወደፊት ያራ ኖርማል ህልምሽን ማሳካት አትፈልጊም አንቺ ህልምህን እኮ ከኔ ጋር እኔ ምን አደርግልሃለሁ በቃ ስራ ታስጨነቃበቀ አይ ችግር እኛን ጀምር ይቻላል እንግዲህ እናንተ እንደው ምን ሰዋል በቃ አንተን አይምስ እንዳንገባ በሚልሽ ችግር የለውም እኔማ ደስ ይለኛል እንደውም ካንቺ ጋር በሰረት ደስ ይለኛል አይም ያለን የሰው ልጅ እንዳካብድኝ ምንድነው የሚባለው እንዳካብድብኝ አልፈልግም አካብደሽ በጣም ግን በቃ እኔ ሉያውን በስርዓት አሁን ልሂድ እኮ ተረጋጊ በቃ አሁን የመጨረሻ ቀናችን አይደለ አሁን ልሂድና በቃ አሁን እሷ አንቺን ብላ ነው የመጣችው በስርዓት ሄሉ አዳምጪኝ ምንድነው የምታወሪ ተወኝ ጌታ ነህ ምንድነው አይደለም አሁን አወራው አይደለ ሶ እኔ የሆነ እኮ ምንድነው አይ ጌታ ነህ ማለት ከዚህ በላይ የሆነ ነገር እንድናገር አታርገኝ አይ አሁንም እኮ ጥለሽን እየሄድሽ ነው እንደተላንቱ እንዴ የሆነ ነገር እንድናገር አታርገኝ አረ በቃት ይበቃታል አይ ቀይ እንዴ ማወቅ አለብን አሁን ለምንድነው ተነስታ ከመሬት የምትሄደው አረ አይደለም በቃኝ አሁን ተናገርኩ ተወኝ እግዚአብሔር እኮ አሁን በስርዓት አውሪን አሁን ንቀት ነው አሁን እንዴ ተጠራርተን መጣን የመጨረሻ ቀናችን ነው እናሳልፈው ቡና እንጠጣም ሳንብላ ምናምን በቃ እናንተ በቃ እኮ ነኝ ይዙል ቃቂ እኮ ተረጋጊሽ አይ አይደለም በቃ እኮ ተረጋጊሽ ነው ከዚህ በላይ የሆነ መጥፎ ቃል እንዳይወጣ ነው ካፌ ፈለከው አረ እንትን መጥፎ ቃል ቢወጣም ነው እሺ እኔ በቃ እንትን እያልኩኝ ነው እሺ እኮ ካፌ እንዳይወጣ የሆነ እየተጠነቀቀ እሷን በጣም እኮ እያስከፋሻት ነው አሁን ይኸውልህ መንገድ ላይ ምናምን ስንገናኝ ይሄ ሰላም እንዳንባባል እንድንሆን አልፈልግም እኮ አንባባልም ግን እሷንም ቆይ አሁን ተረጋጊ ቀይ እንዳመችኝ ተረጋጊሽ እኮ ተረጋጊሽ አንዴ አስፋቁመች ቀይ ሄዱ አይ ቁም ነገር እሺ ቁጭ ነገርሽ ይሄ ፍዲፈላ ተረጋጊ ታይ ስሜት ያቱኝ የለም በቃ ቀስ በሽ ደበድ አንቺ አታግዥልኝም እንዴ አረ መነጽረኝ እሺ ልቀቅ እሺ አንዴ ተንፍሽ እኮ ተንፍሽኛል ልቀቀኝና አውራሽ እኮ ልቀቀኝና ነው የምታወራው እኮ ተረጋጊ ቆይ እንዴ እኔ ምንም አልሆንኩም ይዙ ልቀቀኝ እውነት እንዴ እኮ በቴስታልበሽ እንዴ ልቀቀኝ እኔ ምንም አልሆንኩም እኮ እሺ እንዳትሄጂሽ ምንም እኮ የለም ይሆንኩት ነገር እኮ ልደበድብ ነው እንዴ ታዲያ እንዲያስፈስሽ ምናምን እኔ ምንም አላደረኩም እኮ በቃ ስሜት ያቱኝ በቃ አንቺ ምንድነው በቃ እንዴ አንተ ጥያቄ ልጠይቅሽ መልሽ እንዴ እኔ ግን እኔን መጥፎ ግን ለማስባል ይዙ አረ እኔ ሄሉ መጥፎ አይደለችም እሺ ጌታን እኔን ሄሉ መጥፎ አይደለችም በጣም እየሞከርክ ነው የሆነ ነገር እንዳወራ እኮ ነው ይፈልጋል መጥፎ አይደለችም ስሜ እኮ አንድ ጥያቄ ልጠይቅሽ ነው እንጂ በቃ ለምን አንቺ ሻቲም ያው እሺ ጠይቅ ይዘይና እንደሚሄድ አይ ለማንኛውም ግን ነይ እሺ በስርዓት ነይ ቀፊኝ ቁም እኮ በስ ነይ እሺ እሺ ማርያምን ብዬ ማርያምን ቁሚ በቃ ማርያምን ቁሚ ሄዱ ማርያምን ጫፍሽን አልነካሽም ቁሚ ይሄ ፍራንክ ነው እግዚአብሔርን እህቷን ማን ነው እህቷን ወንድሟ ነኝ ያው አብራ ደገኝ አይሁን አንቺ ነኝ ንገሪያት አይደለም አይሁን ፍራንክ እውነት ሄርሞን ነኝ ፍራንክ አይሁን ማን እንደዚህ አይነት ማንነት የላትም እንደሷ እግዚአብሔር ነይ ነይ ለምንድን ነው ለኦዲየንስ ጀርባ የምትሰጪው ነይ ማርያምን ነይ ኧረ እስቲ ሄሉ ማርያምን ነው አብራ አደጌ ናት እንዴ እኔ ያው ከዚህ በላይ ምን ማድረግ አለብኝ አያምርም እግዚአብሔር ተረጋጊ ኖ ሙድ ምናምን እኔ እንትን አይደለሁም እኔ እግዚአብሔርን ሰውን ወዳለው ምናምን እንጂ ጅል አይደለም እኛም ነው እግዚአብሔርን እኮ ፍቅረኛ አይደለችም እንዴ
እኔ ምን ነው ፈሷ ፍቅረኛ አይደለሽ እንትን ማለት ነው። አንቺ ፍቅረኛ ነሽ እንዴ? አብሮ አደጌ ናት። አብሮ አደጉ ነኝ። የእውነት አብሮ አደጉ ነኝ። ሰፈር ይዘናት እንዴ? አዎ ይዘን ጠይቅ እግዚአብሔር ይዘንሽ እንዴ? ማርያምን አብሮ አደጌ ነች። አንቺ አብሮ አደጉ ነኝ። የእውነት አብሮ አደጉ ነኝ። ፍቅረኛ አይደለች። ኧረ ወገንታት እንዴ ሄሉዬ ኧረ ይሄ ፕራንክ አይደለም። የምር ያለች ነው ነገር አይደለም። ደውልላት ለማዘር የርቦም ምን ናት? የትኛች ያቺ ነው። በዚህ ልክ ምናምን እንደዚህ ሆናችሁ ከዚህ በላይ ጓደኛሞች መላመዳችን ነው እንደዚህ ያስተውነን ይቻለውና አይ ከልጅነታችን ጀምሮ አንድ ላይ ነው ያደግነው። ማርያምን በልና ሳማ ሲጀመር ምን አቀድ ምን አንተ ነው ወዲው እንደመጣች እና እድሜ ልኳን ፕራንክ ሰሪ ዝም በይ አንቺ ራሱ ምንድነው? አይ የምር እንደ ቲም አይነት አብሮ አደጌ ናት። ፍቅረኛ አይደለች። ታውቅ እውነት ሄርሞን ሄለን ተጋቀፉ እውነት የይዛናት እሺ ታወኝ እከቴናት እሺ ሄሉ አይብሩም ታወኝ እግዚአብሔርን እኮ እሺ ፕራንክ ነው። አሁን ለመናገር ይፈልጋል ለቃትን በቃ እኔ ትላንት እኮ ማለት ነው ማርያም ከናት በጣም ከፋት። እሷ እንደዚህ አይነት ማንነት የላትም። አክቹሊ አንተ ግን አለ አንተ አለ ማንነት እንደዚህ ያረኳት እና አንቺ ነሽ እንደዚህ እንደሆነ ያርክሽ እድሜ ልኬን እንዳሳቀቀችኝ ነው እነሱ ናቸው። ምን አርጌ ዝም በይ ምን አርጌ ያለው ነው እንዴ ምሳሌን ፕራንክ ነው እንዴ? ኧረ ተይ ምን የትኛው ፕራንክ እነሱ ያውቁታል። ለኔ መጠየቅ አይጠበቅ እንደዚህ እሱ ነኝ ተስማማው ለኔ ምን ላድርግ ይችላል? በእውነት እውነት ሰዓት አጣባ ምናምን የመጣችው ግን ማወቅ ያለብሽ አብሮ አደጌ እህቴ እንጂ ለኖርማ ታይፕ አይደለም ሲጀመር። ኧረ እሷ ራሷ አትመቸኝም። ታይፕ አይደለሽ። እኔ ሲጀመር ጥቁር ሴት አልኩ ተቀርሻ ጸይም ሴት ምናምን አይመቸኝም። ኧረ በጣም ነው የማይመች ዘር። አዎ ምንድነው አሁንም አላመንሽኝ። ዞር በላ አይደለም በቃ ቆይተ እኔ ልሂድ የምር ሄሉዬ እሺ። እሷ አንተ ሰው እየጠበቃት ስለሆነ እሷ ትኩሰው አትናደጅ ቻው ጎቢ አልጮህም። ኧረ አሁንም አልጮህም ነኝ ማርያም። ምን መቃጠል ፈልገሽ ንኪው በቃ ደውልሻለሁ። አንዴ ቆንጆ ነሽ ማርያም ነው ለጥቂናት እግዚአብሔር ነው። ኧረ በእናትህ ዞር በል። ምንድነው እኔ ማርያም ልማልሽ ምንድነው? አሁንም አልወጣልሽ። እሺ ምን ላድርግልሽ? ኧረ ይሄ እኮ ያምር ማለት እሺ እኮ ምንድነው ይሄ? እኔ ላደረኩ ፕራንኮች መስል ሊሆን አይችልም በፍጹም። ኦኬ እንግዲህ በጣም ነው የሚደብረው። ሶሪ ዱይ ሄሉ ይቅርታ ነው ይቅርታ ኖርማል ነው በቃ እኮ ምን እንደበፊቱኛ ኖርማል እኮ ይዞኛል ይዛ ነው ትላንት ስደውል ምን ፈልክ? ተረጋጊ እውነት አይ ተረጋጊ። ለማንኛውም ሁሉ ነገር ፕራንክ ነው። ከትላንት ጀምሮ የሰራሁሽ ስራ በጣም 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 የሚደብር ነገር ነው አክቹሊ እና እነሱም ደብሯቸዋል። በዚህ አጋጣሚ ይቅርታ ጠይቀናል መጀመሪያ እና ሄድሚም እንደዚህ አይነት ባህሪ የላትም። እሺ ትላንት ቆነች አይነት ባህሪ የላትም። ለኔ ብላ የመጣች ሴት ናት። ሶ በሷም ስም በኔም ስም በጣም በጣም ይቅርታ። አሁንም ለምቦጭሽ አጣይ እኝ በሽ እንዴ እንዴ ምን ያሰብሽ ነው? እሺ ምንም አይደለም እንዴ ምንድን ነው? እሺ ይቅርታ እሺ በቃ እሺ በምልከትሽ ኖርማል ነው በቃ እሺ ማርያም እሺ ይቅርታ ያረ በስመ አብ ስታነድ እሺ እንዴ አንቺ እንደዚህ ያልነውኩም ያው ሁላ ነገር ስታደርጊ ኧረ ምንም ከዛ ጋር ባይዘበይ ማመን ያለበት በመጀመሪያ ጌታን ጭራሽ እኔ ካረኩ ፕራንኮች ጋር የሚገናኝ ፕራንክ አለ እኮ። አንቺ 5 ሄድሽብኝ እኔ 1 ሄድኩብሽ። አካካሰ በእግዚአብሔር ጭራሽ ከኔ ጋር የሚወዳደር አይደለም። ግን በዛ አምነህ ነው ይቅርታ መጠየቅ ያለብህ። የሚወዳደር አይደለም። ግን ደግሞ ያረኩት ነገር ነው እንጂ ማለት ያለብህ ላረክሽን ፕራንክ ይሄ መልስ አይሆንም። ጌታን አይሆንም። ስንት የሚደረግ ፕራንክ ይያል ይቅርታሽ ንግርሽ ኧረ ያዥኝ እውነት ነኝ ያዥኝ እንጂ ኧረ ተነስ በይኝ እንዴ ይቅርታ በቃ ነኝ ምንድነው? እሺ በቃ ማርያም እውነት
እና በቃ እንደተረጋገሽ እነሱ ንገሪያቸው። ኧረ ኖርማል ነው። አሁን ደብሯታል። አንድ ሳቂላችሁ ያንቺን ፈገግታ ነው የሚወዱት። ያው እሺ ስንት ቀን ይፈጅብሻል ምኑ ለመረጋጋት? ኧረ እኔ ተወኛል። እኔ ደግሞ አንተ ላገባው ምን አገባኝ? እስቲ አንተ ላገባው እሰይ በቃ ፍቅረኛ ናት እሰይ አንተ ላገባው ትለኛለች እየነገርኳት። ይኸውልህ አንድ ነገር ልንገርህ፣ ፍቅረኛ ስትይዝ ማለት ነው ፍቅረኛ ስትይዝ እኔ ጋር እንዳትመጣሽ በዛው ቅር ፍቅረኛ ስትይዝ እና እኔ እንደኔ ዞንሽ ይኩን ብላ አስተዋወቅሽ ፕራንክ ይሰሩሽ ምን ብለህ የኔ ሰው ነሽ ብዬ ያንተ ሰው ነኝና እንትን ፍቅረኛ አምጥተህ ነው ፕራንክ ብታረገኝ? አሁን ይሄ እንትን ነው ያዝናናል። አይ በስሱ ለነሱ አዝናንቷል ተናደው እየዝናኑ ነበር። አይ ይሄ እንኳን ምንም የሚያዝናና እንኳን ፕራንክ አልነበረም። እሺ አሁን ለማንኛውም ማለት ነው አንድም ነግርህ ነገር ፍቅረኛ ስትይዝ የለም ቅር በዛው ስልኬ ምናምን ብሎክ አድርገውና ጥፋ በዛው እንጂ እኔ ጋር እንዳትደርስ። አረ ግዴታ አለብኝ አንቺ ማስተዋወቅ። ከዛ እኔ ጋር መጥተህ ፍቅረኛ አለኝ ፍቅረኛ አለኝ ከዛ ደግሞ ቪዲዮ አብረን እንስራ እንዳትል። አይ እንዴና ቆሜ ልቅር ታዲያ? አዎ ቆመ ቅር ልጅ ነው ያምርኛል። ልጅ አልወድ ያምራል። በቃ ልጅ ሲያምር ደግሞ ቪዲዮ አይመር ሁለት አምራ አይሆንም። ሁለት ወደ የለም እኔ መውለድ አለብኝ አይደል? ካልወለድኩ እኮ ውለድ እኮ ልጅን ከቪዲዮ ጋር ውለድ ልጅ ይውለድ አይደለ? ልጅ ይውለድ ግን ከኔ ጋር ከልጅ ጋር ሰራለሁ። የተባረከ ሀሳብ ያምር ከልጅ ጋር ምናምን እኮ ስራ ገባ። ግን ፍቅረኛ ይዘህ ግን መጥተህ ጋር ከዛ ካንቺ ጋር ቪዲዮ ሰራለሁ ከዛችኛዋ ጋር የፍቅር ግንኙነት አለኝ እኔ ጋር አይሰራም። እሺ ምን ችግር አለው? አሁን ቋንቋ አንተዛሽ ግን ችግር የለውም። እኔ ጋር አይሰራም። ይሄንን ደግሞ እነሱም ያውቃሉ። እኔና ይዙ ከተለያየን እሱ ፍቅረኛ ይዞ ነው ማለት ነው። አይደለም ወገንታት አይደለም እሱ ፍቅረኛ ይዞ ነው ማለት ነው። እኔ ደግሞ በቃ ፍቅረኛ ከያዝክ እኔ ካንተ ጋር አልሰራም ብዬ ነው ማለት ነው። ገብታችኋል? ይሄ ቪዲዮ ለሱ ብቻ አይደለም ወገንታት። ምናልባት የሰው ልጆች አይደል ዝም በይ በሱ ምክንያት ብቻ አይደለም ብዙ ነገሮች አጋጥመናል። እንደሱ ለምሳሌ ጥራ ምሳሌ እንዴት ነው የምደርስበት? ራሴ ለማርት እኔ ጋር ያለውን ምሳሌ እኮ ነው። እኔ ጋር ምንም አይነት ምሳሌ የለም። እንደዚህ ነው ያለያየን ምክንያት ብዬ እስካሁን ድረስ ምንም ነገር አላስኩም። ግን ያለያየው በዛ ነገር እንዳልሆነ ብቻ እንዲያውቁ ፈልጋለሁ። አሁን እኔ በዛ ነው እሺ ይሄንን ነገር ይሄንን ቪዲዮ ደሳሪ ነው ጋላሪያችሁ ውስጥ ቴሌግራም ሴቭ ሜሴጃችሁ ውስጥ አስቀምጡት። እንዳልሆነም ማወቅ አለባችሁ። አስቀምጡት። አንተ ያሱን ተውት። ምንም ይረባ ነገር ማንንም ማመን እንዳለባችሁ። ትላንት ዛሬ እንደዚህ አድርጎኝ እንደዚህ አናዶኝ አሁን ምክንያቱን ማወቅ አለባቸው። አንተም የዛን ቀን ደግሞ ተዳስስ ባናረጋለን። እኔም ዳግመኛ ስደውልሽ ምን ፈለክ እንድባል አልፈልግም። ያው እኮ ፍቅረኛ አለኝ ካላልክ እኮ እኔም አይደለም እኮ እሱ ብቻ የሚያለያየን አይደል? አዎ ፍቅረኛ ከያዝክ ብቻ ነው እናንተ እንደላይ ሌላ እንኳን እኔ ጋር የለም። ታዲያ እኔ አሁን እያሳሰበኝ ነው። ቆሜ መቅረት በጣም ሶሪ እውነት ይቅርታ ጠይቀኝ። ትገባኝ። ይቅርታ ሁለተኛ እንደዚህ አይነት ፕራንክ አላረግሽም። አንቺ ማታረጊኝ ብዬ አስባለሁ። አንተ በል እኔ እኮ አይደለም አሁን ፕራንክ ያረኩ እኮ። እሺ አታረጊኝም አንቺ? አታረጊኝም አይደለም አላረግሽም። ሁለተኛ እንደዚህ አይነት ፕራንክ በል። እሺ አላረግሽም። ሁለተኛ እንደዚህ አይነት ፕራንክ እንደዛ። ሶስተኛ ነው ማረግሽ ድጋሚ ሌላ በስሱ አሁን ስንቃን ጓደኛ አለ። ቀጣይስ ምን እንደው የምታመጣው? ምን ሰርጌ ላይ ጠራሻለሁ። ምንድን ነበረ? አማላጅንታ ባንቺ የተነሳ ምን ነበር? ሁሉም ቀለለብኝ ሚዛን አያነሳም። በቃ ላቆም። ሙዚቃ ነው ግጥም ያው ሙዚቃውን ነው እና አሁን እንዴት ነው ይሄንን ሊነግረኝ ፀሐይ ላይ እግዚአብሔርን ጠቆርኩ። ያው ከዚህ ልጅ ከሆንኩ በኋላ ውበት ይቀንሷል። እያሳያችሁ ነው። እየፋፋሽ ነው። እና እስቲ ካሜራማን ለፈርዶብሃል
የሚሆንሽ ላንቺ ተስማምቶ ቁንጂና ራሱን ውበት ነፍስ ሕይወትም ዘርቶ መጠሪያ አልተገኘ የሚሆንሽ ላንቺ ተስማምቶ ቁንጂና ራሱን ውበት ነፍስ ሕይወትም ዘርቶ